ችግር ጋብቻዬ ፈርሷል። እሺ 2010 ላይ ከዚህ የተነሳ ብዙ ወጣ ወረዶች ውስጥ ገባው። ከስሼ አይደለም ተከሰስኩና ፍርድ ቤት ቆምኩት። አጋጣሚ ይሄም ትዳር የሚገርም ነገር ጸብ የለኝም ምን የለኝም። 2009 ወደ ውድድር አሜሪካ ሄድኩት። ከዛ በኋላ ባለቤቴ ከቤት ወጥቶ ጠፍቶ ጠበቀኝ ማለት ነው እኔ ሲመለስ። እሺ ከዛ እኔ እሱን ፍለጋ ላይ ቀጠልኩት። ቅድማ ሰው ማፈለግ አለብኝ መቼም አንድ ነገር ሲጠፋ ሰው። አዎ እሺ ማፈለግ ጀመርኩ። አንድ ብጣሽ ደብዳቤ ተጽፎልኝ ተቀምጦ ነበረ ጸበል ሄጃለሁ የሚል። የተጋባ ነው በፕሮቴስታንት እምነት ነው በሙሉ ወንጌል። እንዴት ጸበል ሊሄድ ቻለ የሚል ጥያቄ ነበረኝ። እሺ ከዛ ወደ የሱ እናት ሄድኩት። ሲጠየቅኩት አላወኩም አሉኝ። እኔ ቤት ያለው ነው መሰለኝ አሉኝ። እንዴ አልኩት አላወቅሽም? አላወኩም አሉኝ። ከዛ በኋላ አሁንም እያለቀስኩ ወደ ቤቴ ተመለስኩት። ያው የተለያየ ሰው ትልልቅ ሰዎችን ታማክራለህ። ምንድነው ማድረግ ያለብኝ? ግዴታ ለፖሊስ ማሳወቅ አለብኝ። ነገ ሊያስጠይቀኝ ይችላል ህይወቱ አንድ ነገር ቢሆን። ከዛ ለፖሊስ እናመልክቶ ብዬ ለሷ እንደገና ተመልሼ ያማከርኳት ለራሷ ለእናቷ። ካላወቅሽ እንግዲህ ብዙ ቀን ሆነ ሲጠብቅ አልመጣም። ከዛ በኋላ እጄ ለእናትየው እናመልክቶ ለፖሊስ አልኩት። እሺ ና ያለ ያለችኝና ከቤቷ ወጥቼ ልክ ከዚህ እዚህ አካባቢ ጃክሮስ ጋር እዚህ ማብራት ኃይል ነው እሱ እናት የምትኖረው። ከቤቷ ወጥቼ ልክ ማብራቱ ጋር ሲደርስ ደወለልኝ። ስልክ አጥፍቶ ነበር። እሺ የሰውን ህይወት አትበጥብጪ፣ ህይወቴን ፈልጋለሁ ካልሽ አርፈሽ ቁጭ በይ አለኝ። ፍቺ ፈልጋለሁ አርፈሽ ቁጭ በይ ብቻ በቃ ይሄ ነው። እሺ ህይወቴን ፈልጋለሁ ካልሽ እንዴ ምን አርጌ ነው እንደዚህ የተባልኩበት ብዬ ወደ ቤት አሁንም ሴት ልጅ ነህና ታለቅሳለህ ብዙ ነገር አለ። ገባው ወደ ቤት ዝም አልኩት ቁጭ አልኩ እንደተባልኩ ማለት ነው። ብጠብቅ ምንም የለም። 2009 6ኛ ወር ውስጥ ነው ከቤት ወጥቶ የጠፋ። ከ8 ወር በኋላ ቆይታ ከፍርድ ቤት ማጥሪያ መጣለኝ ማለት ነው። ምን የሚል በፍርድ ቤት እንዲቀርብ እኔ ማለት ነው። ሲጠየቅ ትዳር ፍቺ ፈልጋለሁ ብሎ ባለቤትሽ ጠይቋል ተባልኩ። ለምንድን ነው የምትፋቱት ብላ ዳኛ ሲጠይቀኝ አይ እኔ የሆነች አንድ ብጣሽ ደብዳቤ ይኸው ተጽፎልኝ ቤት ውስጥ ቁጭ ብዬ እኔ እሱን ዛሬ ነው ያየሁት ከ8 ወር በኋላ ከእርሱ ጋር እዚህ አሁን ነው ያየሁት፣ አልተያየንም። ይሄ የደረሰበት ምክንያቱ እኔም አላውቀውም አልኳቸው። እሺ